ሰላም ሰላም የአቢ ቲቪ ኤንድ ኢንተርቴንመንት ተከታታዮች እንኳን ደህና መጣችሁ። በያላችሁበት ሰላማችን ብዝት ይበልልኝ እያልኩ ዛሬ አንድ የፍቅር ታሪክ ይዤላችሁ መጥቻለሁ። ርዕሱ ፍቅር ያሸንፋል ይላል። እውነተኛና የልብ አንጠልጣይ የፍቅር ታሪክ ነው እና ከልብ እንደምታዳምጡኝና እንደምትከታተሉኝ ተስፋ አድርጋለሁ። ከተመቻችሁ ሼር፣ ላይክ፣ ሰብስክራይብ ማድረጋችን አትርሱ። አመሰግናለሁ። ፍቅር ያሸንፋል ክፍል 1። ያስሚን መሐመድ እባላለሁ። የተወለድኩት አማራ ክልል ወሎ ክፍለ ሀገር ደሴ የምትባል ከተማ ላይ ነው። ታዲያ እናቴና አባቴ ጋር ስኖር ደስተኛ ነበርኩ። ቤተሰቦቼ ሀብታም ባይባሉም ሌላ ልጅ የላቸው እኔን በደንብ ይንከባከቡኛል። ትምህርትን በጊዜ ነበር የገባሁት። ልጅነት ህይወቴ ብዙም የተለየ ነገር ስለሌለው ወደ ፍቅር ህይወቴ ልግባላችሁ። ልክ በ16 ዓመቴ የ9ኛ ክፍል ተማሪ ሆንኩ። ያኔ ነበር የእኔም የሰውነት ቅርጽ ለውጥ ያሳየ። ከዛም ባለፈ እኔ በባህሬ ዝምተኛ ሲሆን ከሰውነት ቅርጼ ጀምሮ ብዙ ሰው ቀልብ የምስብና በሰዎች አስተያየት ውብ የመባል አይነት ሴት ነበርኩ። እኔ እስልምና ሃይማኖት ተከታይ፣ ሆኖም ብዙ የክርስትና እምነት ተከታይ ጓደኞች አሉ። እናም ከነሱ ጋር ነበር አብዛኛውን ጊዜን የማሳልፈው። አንድ ዓመቱን እንዲሁኝ ነበር ያሳለፍኩት። አዲሱን ዓመት ተቀብለን ክላስ መማር ጀመር። ከዕለታት በአንድ ቀን ክፍላችን ውስጥ እንግዳ ፊት አየሁ። ለእኔ ለየት ያለብኝ ደግሞ ልክ ሳየው መደንገጤ ነበር። ሁሉም በምናቤ የምስለው አይነት ወንድ፣ ከለሩ ቸኮሌት፣ ቁመቱ ረዝም ያለ፣ ፀጉሩ የሚያምር፣ ፍሪዝ፣ አስተያየቱ ልብ የሚሰርቅ፣ በአጠቃላይ ውብ ቀውል የሚያንስበት ልጅ ነው። በእርግጥ ያኔ የተገናኘን ቀን ዕድሜ 17 አካባቢ ነበር። እሱ ደግሞ በግምት 19 አካባቢ ይሆናል። እኛ ክፍል የገባው ደግሞ ለምን እንደሆነ ለማጣራት ወደ ክፍል ገብቼ ሳይ ለታናሽ እህቱ ዕቃ ለመስጠት ነበር የመጣ። ስሙ ካሌብ ይባላል። የግቢያችን የ12ኛ ክፍል ተማሪ ነው። ያን ቀን ልቤ እንደወሰደ እስካሁን አልመለሰልኝም። እሱን ካየሁበት ቅጽበት ጀምሮ ሙሉ ሐሳቤ እሱ ነው። እናም እሱን ለማግኘት ስል መጀመሪያ ማድረግ ያለብኝን እህቱን ሜሪን ተዋወቅኳት። ከሜሪ ጋር በጣም ተግባባን፣ ግን ወንድሟን ማፍቀሬን ፈጽሞ አልነገርኳት። ሁሌም ስናወራ በጣም የማፈቅረው ወንድ እንዳለ ስነግራት ሁኔታዬን አይታ ታድሎ ያስሚኒ ትለኛለች። ካሌብ መረብ ኳስ መጫወት ይወዳል። ለዛም እሱን ለማየት ከሜሪ ተደብቄ ኳስ ሜዳ ሄድና አየዋለሁ። ሁሌም እሱ የሚገኝበት ቦታ ይሄዳለሁ። ሳየው ደስ ይለኝ። ካላየሁት ግን እናቷ እንዳታጥጃ ያደርገኛል። እነጫነጫለሁ። ግን አንድ ነገር አውቃለሁ፣ ከካሌብ ጋር የሃይማኖት ልዩነት አለ። ቤተሰቦቼ ደግሞ በሃይማኖት ድርድር አያውቁም። ያም ማለት ካሌብን ማፍቀር እንጂ የኔ ማድረግ አልተፈቀደልኝ። ይህ በእንዲህ እንዳለ በተከታታይ 3 ቀን ካሌብ ትምህርት ቤት ቀረ። እሱን ሳላይ ስቀር 3 ቀን ዓመታት ሆነብኝ። ያለኝ ምርጫ ሰበብ ፈልጌ ሜሮን ቤታቸው እንድትወስደኝ ዘዴ ማፈላለግ ነበር። እናም ተሳክተልኝ መጽሐፍ ፈልጌ በሚሰበብ ከሜሪ ጋር ቤታቸው ሄደ። ቤታቸው ያምራል። የግቢ በር ተከፍቶ ስንገባ የነ ካሌብ በረንዳው ላይ ቁጭ ብለዋል። ልክ ሳየው ደርቄ ቀረው። ሜሪም ግራ ገባት። ችግር አለ ያስሚኒ አለች። ይህኔ ነበር ማፍጠጥ የታወቀ። ካሌብም የታላቅነት ስሜት ያንጸባረቅባት። ኦ ሜሪ ቆንጆዬ ጓደኛ አለችሽ አላት። እንደሱ ሲላት ይበልጥኑ የደስታ ሲቃ ተናነቀ። በእሱ ደግሞ በምወደው ሰው በካሌብ አፍ ቆንጆ መባልን ማመን አቃተኝ።
ካሌብ ከትምህርት የቀረው አሞት ነበር። ለማወቅ ብዙ ደቂቃ አልወሰደብኝ። አይኑን ካየሁት በኋላ ከዚህ በላይ መቆየት ስለሌለብኝ ደግሞም እቤት ብዙ ከቆየው ስለምቆጣ ወጥቼ ወደ ቤት መሄዴን ቀጠልኩ። በየመንገዱ ግን የማስበው ስለሱ ነበር። ሜሪ ቆንጆዬ ጓደኛለች ያላትን ሳስታውስ ደስታዬ እጥፍ ይሆናል። እቤት እንደገባው ፊቴን አስሬ ለመስዋዕት እያየሁ ግን እኮ እውነቱም ቆንጆ ነኝ እላለሁ። ከዛ ቀን በኋላ ካሌብዬ አወቀኝ፣ እኔም ፍቅሬ ጨመረ። ይባስ ብሎ አንድ ቀን እሱን ለማየት እንደለመድኩት ሜዳ ሄድኩ። ይህኔ እየተጫወት ነበር። እኔም ከሩቅ ተመስጬ ማየትን ቀጠልኩ። ካሌብ የመረብ ኳሱን የመጀመሪያ ውጤት አስመዘገበ። እውነት ማንም ባያየኝም ከልቤ ነበር የተደሰተ። በዚህ ሰዓት በቅጽበት አንዲት ቆንጆዬ ሴት ሮጣ ተጠመጠመችበት። በጣም ደንግጬ ይሁን ተናድጄ ሳይታወቀኝ ከተቀመጥኩበት ብድግ አልኩ። አይኔም ባቀረቀረ ቀና መሰለ። ከዛ ወደ እነሱ ሄድኩ። ለምን እንደሄድኩ ግን እኔም አልታወቀኝ። ልክ ሳይ ያስሚንዬ የኔ ልጅ ብሎ ብልቄን ሳመ። እዚህ ምን ትሰሪያለሽ ሲል ጠየቀ። ይህኔም መልስ ስላልነበረኝ ድንገት ካፌ መጥቶልኝ መረብ ኳስ እወዳለሁ ለዛ ነው አልኩት። አንድ አይነት ስሜት አለና ታዲያ እሷ ቤት ትባላለች ጓደኛዬ ናት ብሎኝ ካስተዋወቀኝ በኋላ እና መረብ ኳስ ደግሞ መልመድ ከፈለግሽ አስለምድሻለሁ እሺ አለኝ። በጣም ከመደሰት የተነሳ መቼ ነው አልኩት። ከፈለግሽ ከትምህርት በኋላ ከፈለግሽ ብሎ ገና ሳይጨርሰው በረፍት አልኩት። እሱም በረፍት ሰዓት ሊያለማመደኝ ይሻለ ጓደኛዬ ናት ስላለት ልጅ ሳስብ ስናደድ ኳስ አስለምድሻለሁ ያለኝን ሳስብ ስደሰት የዋልኩበት ቀን መሽቶ ነበር። በኳስ ሰበብ አብሬ መቆየቴ ለእኔ ትልቅ ደስታ ነበር። እረፍት ደርሶ እስክወጣ ቸኮልኩ። ከዛ ለሜሮን አሁንም የሚሄድበትን ሳልነግራት ሄድኩ። ስደርስ አሁንም ያቺ ቤት የምትባል ሴት አለች። ከሩቅ አይቻቸው ስመለስ ካሌብ አይቶኝ ስለነበር ወደ እኔ እየሮጠ መጥቶ ያስሚኔ ብሎ ሲጠራኝ እጄ መቅናቴን ለመሸሸግ እየሞከርኩ ፈገግ ብዬ ሰላም አልኩት። ያን ቀን እንደኔ ደስተኛ ያለ አልመስልሽ አለ። ምክንያቱም ስለ ቤቴ ያወቅኩበት ቀን ነበር። የሆነውም ደግሞ እየተናደድኩኝና ውስጤ እየተቃጠለ እኔ የምር ካሌብ ቆንጆና ተጫዋች ፍቅረኛ አለችክ ስለው ኧረ ቴንኪው ሲለኝ ፊቴ መለዋወጥ ሲጀምር ኧረ ስቀልድሽ ነው ብሎኝ ቤቲ ፍቅረኛው ሳትሆን ጓደኛው እንደሆነች ነገረኝ። ካሌብ በጣም ጎበዝ ተማሪ ስለነበር ከሜሮን ጋር አብሬ አስጠናችሁ ሲለኝ ደስተኛ ሆኜ ነበር እሽታዬን የገለጽኩለት። በዚህ መልኩ ማፍቀሬ እንዳይታወቅ እየተጠነቀቁ ቀናቶች ሩጫቸውን ቀጠሉ። ታዲያ አንድ ቀን እነ ካሌብ ቤት እንደተለመደው ለማጥናት ስሄድ እንደ ድንገት ሜሮኒ አልነበረችም። እናም እኔና ካሌብ ስለነበር ካሌብ እኔን ያስጠናን ጀመር። እናታቸው ደግሞ በጣም ስለምትወደኝ አልፈራትም። እዛ ቤት ስሄድ እንደ ቤት የነበረ የምቆጥረው። ከዛ እሱ ያስረዳኝ፣ እኔ ግን ሀሳቤ ግን ጥናቱ ጋር ሳይሆን አይኑን እያየሁት ተመስጬ ምን አለ ሃይማኖታችን አንድ ሆኖ ፈጣሪ እሱን ለእኔ ቢፈቅድልኝ ዕጣ ፈንታዬ ባረገው አልኩ። በውስጤ ብዬ ልስመው ፈለግኩና ወደ እሱ ጠጋ ስል ስም ገብቶታል መሰለኝ። ወደ እኔ ጠጋ ሲል ሲታወቀኝ ጊዜ ሰውነቴ የሆነ ስሜት ሲሰማኝ ከተቀመጥኩበት ስነሳ ካሌብን እንደ መደንገጥ ብሎ ይቅርታ አስቤው አይደለም ሲለኝ ይሶኬ ብዬው፣ እሱን ግን በድንጋጤው ስላለቀቀው ወሬ ማስቀየስ ፈለግኩና በላ አሁን ምን ጠብቃለን አስጠናኝ እንጂ ብዬው፣ ከዛን ወደ ጥናታችን ተመለስ። ከዛ ልክ ስጨርስ ወደ ቤት ሄድኩ። ቤቴ ገብቼም መኝታ ክፍሌ ውስጥ
የቤት ሥራ ልሠራ ሂሳብ ደብተሬን ስገልጠው አንድ ሁለት ቦታ የታጠፈ ወረቀት አገኘሁ። ልቤ ደንገጥ አለና ገለጥኩት። የካሌብ ጽሑፍ ነው። ቅድም በተፈጠረው ነገር ያስሚኔ በጣም ይቅርታ ያድርግልኝ። እኔ ለአንቺ እንደምወድሽ እንደ ወንድምሽ ሊሆን ይችላል የምታይ፣ እኔ ግን አንቺን በቃ አፍቅሬሻለሁ። መልስሽ ምንም ይሁን ምን አፈቅርሻለሁ ይላል። በድንጋጤ ከተቀመጥኩበት ተነሳ። ወረቀቱን አትኩሬ ተመለከትኩ። ቤተሰቤን አሰብኩ፣ ፍቅሬንም አሰብኩ። ሳላስበው ትኩስ እንባ በጉንጮቼ ይወርድ ጀመር። ይህኔ አባዬ በሩን ከፍቶ ገባ። ወረቀቱን በእጅ እንደያዝኩ ደርቄ ቀረሁ።